ያኔ ወስነሽ ፈርመሽ ስትለያይ ዳግመኛ እንደማንገናኝ አድርገሽ ነው አይደል? ያንን ወረቀት ላይ እኔ ፈርሜልሽ እንትን ያለው። ስለዚህ ታዲያ ዛሬ ምን መጣና ወይስ ከሱ ጋር እንድጣላ ነው? ኖ ከኔ ጋር መጣላት አይደለም እኮ ያምሻል እንዴ? የሚያምሽ ከሆነ አንድ ሕክምና የሚያስፈልግሽ ከሆነ ወደ ሕክምና መሄድ ነው ያለብሽ። አይሽ አይደለም ማለት ነው። አንቺ ቅንቅናም ይሁላ አስታውስሽ ብዬ ነው ማለት ነው። እንግዲህ እንደዚህ እየተባልሽ ነው። ከእንደገና ሀሳቤን ቀይስኳ ሀሳቤን ቀየርኳ ሀሳቤን ስለቀየርኩ ነው ብለሽ ስግጥ ብለሽ የመጣሽው ማለት ነው። ምንድን ነው እያለሻለሁ? የዛኔ ስንፋታ በህግ 80 ስንቀድ እኮ ላልደርስብሽ ላደርሽብኝ ነው የተፈራረም ነው። ስለዚህ ዛሬ ምን ፈልግሽ ነው የመጣሽ? ዛሬ ከወንድሜ ጋር ልታጣይ ነው ወይ? ዛሬ ከእኔ ጋር ምንም የሚያገናኝሽ ነገር የለም። አንቺና እኔ ያለቀ ጉዳይና የተቋጨለት ጉዳይ ነው በምትባይ ሰዓት እንግዲህ እሪ ቁቁ ያልሽበት ምክንያት እሱ ሰላም ህይወት ሲኖር የተረጋጋ ህይወት ሲኖር ደስታውን አይተሽ ደስታውን ለማጨለም መጣሽ። ይሄው አጨልመሽ ቀረሽ። ኑሮሹ እንዲሁ ጨልሞብሽ ይቅርና ሰላም ሀባይቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ለሁላችሁም ማለት ነው የኔ ተከታታዮች በሙሉ የኔ ዩቱብ ቻናል ተከታታዮች በሙሉ በያላችሁበት ሰዓት አቆጣጠር ለሁላችሁም ሰላም፣ ፍቅር፣ አንድነት ይብዛልኝ እያልኩኝ ሀገራችን ኢትዮጵያን ሰላሟን ያወርደው እያልኩኝ ዛሬም በሌላ ቪዲዮ ከች ብያለሁ። እንግዲህ ሰብስክራይብ ላይክ እያደረጋችሁ እንደተለመደው አበረታቱኝ ማለት ነው። እና እንግዲህ ዛሬ ያለፈውን እስኪ ላስታውሳት ብዬ ነው ይህን ቪዲዮ ይዤላት የመጣሁት ማለት ነው። ማለት እውነተኛ ፍቅር የሆነው እውነተኛ ትክክለኛ ፍቅር ነው። ዛሬም በፉከራ ነው የሄደችው። የማደርገውን አሳያቸዋለሁኝ እኔ አይደለሁኝም እያለች እየፎከረች ስትሄድ እኔ የማረገውን አውቃለሁ ማለት ምን ማለት ነው እያለች ቦዜም ጥያቄ ሆኖባት ምን ልታረግ ነው በማለት በጣም ተገርማና እንዲሁም እየተበሳጨች ነበረ ስትመናጨቅና ስትበጣጠስታ ስትሄድ ማለት ነው። ትታት በምትሄድ ሰዓት እየፎከረች ነው ሄደችው። ያ ማለት እንግዲህ ያው በመተትና በመተቷ ያለነሱ ስለማይንቀሳቀስ በሄድማ አመጣዋለሁ አይነት ነገር ነው ማለት ነው እያለቻለሁ። እና አሁን ግን አብርሃም ያው ወደ እናት አባቱ ቤት ገና አልሄደም። ለአሁኑ ለጊዜው ቦዜ ጋር ነው ያለው። ግን በእርግጠኝነት ከሄርሜላ ጋር በድብቅ ይገናኙ ይሆናል ብዬ ተስፋ አረጋለሁ። በእርግጥ ሰላማቸውን የምሰጣቸው አይመስለኝም። እስካሁንም ዝም ምትል አይመስለኝም። ያው ቪዲዮ እየሰሩ አይደለም ይሆናል እንጂ ቤቱ ሳትሄድ አትቀርም ማለት ነው። ለምን እሱ ሀሳቡን እሷ ጋር በቆየ ቁጥር ሀሳቡን ይቀይርና እሷ ጋራ ይሆናል የሚል አስተሳሰብ ስላላት ማለት ነው። ቅንቅና ምቀኛ። አሁንም ዞሮ ፍቅር ኖሯት ሳይሆን እንደ ሁሌ የምምላችሁ የእሱን ደስታ ከአሁን በኋላ ተደስቶ መኖር እንደማይችል እየተናገረች ነበረ። አሁንም ያን ነው እያደረገች ያለችው። በቀሏን ብቻና ብቻ ነው እያካሄደች ያለችው እንጂ እውነት ትክክለኛ ፍቅር አስገድዷት አይደለም፣ ዛሬም ነገም ማለት ነው። እና እኔ የምለው ብተዋትና ሄርሚ ይዛወታ ሰላሙ ቢመለስ የድሮ ሰላሙ ቢገኝለት ባይናይ ማለት ነው። እና እንግዲህ አብርሃም ካለህበት ማጥ እንግዲህ ፈጣሪ ያውጣ። ጸበል አልሄድም የምትልበት እኔ እንጃ አላልክም። ነገር ግን እስካሁን ያልሄድክበት የሚሆን ካሁን በኋላ የማካሄድበት ምክንያት ምንድን ነው? ወይስ እውነትም ድራማ ስለምሰሩ ነው? እውነትም ድራማ ስለሆነ ያው ለድራማው ድምቀት ነው እጅ ልሆነ የምሰራው። እውነት ከሆነ አንተ ታማ ከሆነ ገዳማት ቦታና እምነት ቦታ ላይ ብትሄድ የሁሉ ነገር አይፈጠርም ማለት ነው። እና ደግሞ አዲስ ነገር እንግዲህ እያሉ ያሉት ዞር ስል ዛሬ የተቆረጠ ቪዲዮ እያየሁ ነበረ ማለት ነው። እና ምንድነው እያሉ መሰላችሁ? ሄርሜላ ጋራ አሁን የሆነበት ምክንያት አያቸው አይደለ? ሲጨንቀው እንኳ ና በቃ መጣልኝ እንዴ ምናምን ብላ ሩጣ ተጠምጥማ ስትጠመጠምበት ማለት ነው። ይቺ ሩታ ተብዬዋ ማለት ነው። ምንም አልመሰለውም። የጠፋ ምናምን ስትለው እየተዝናናሁ ነበረ። መዝናኛ ቦታ የዛኝ ሂዳ ነበረ። ሄርሚ ሲላት ቅጥል እያለ ውስጧ ማለት ነው። በጣም እየነደደ ነው የነበረው። 5 ቀን ሙሉ እንግዲህ ከሄርሚ ጋራ ነው የነበረው። በዛን ሰዓት እሱም ተደስቶ
ሄርሚም ደግሞ ጨረቃ ሁሌም ጨረቃ ናት እሷ ማለት ነው። የድሮ ደስታቸው ተመልሶ አይነት ነገር የሚመጡ በእርግጥ መስሎኝ ነበር፣ ግን ያን ያክል ደግሞ አይደሉም። ያው ገና ስለሆነ ማለት ነው። እና ናቶሎ ብላ በምጎትተው ሰዓት እንግዲህ ከሄርሜላ ጋራ ነው ሄደው። ያው እሱ አንድ እጁን እህትኛው አንድ እጁን ይዘው ሊበጣጥቁት ሲሉ ነው እንግዲህ እህትና ወንድሙ የተረፉት ማለት ነው። በጣም በሚገርም ሁኔታ ግን ድራማውንም እየተወነ ያለም ይመስለኛል። አንዳንዴ ለምን አትሉም? መቼም አንድ ቃላቱ አይደለም እንደዛ እንደ ህጻን ልጅ ቺናዚ ይቺናዛ እያሉ ሁለት እጅን ይዘው ሲገነጣጥሉት እኔ አልፈልግም ወይ ሁላችሁንም አልፈልግም ወይ ደግሞ አንዷን ፈልገው አንቺ ከኔ ጋር ተጣልተሽ ነበርሽ ሰው አይደለሽ እንዳንቺ ምን አገባሽ ብሎ ይሄ ሩታና ሲቀንጥሮ ሄርሚ ጋር መሄድ ነበረበት። እሱን የማድረግ ሞራል ግን አልነበረውም። እና ምን ይላሉ መሰላችሁ? ሰዓቱን ባዩ ሰዓቱ በባለፈው ወልቆ የነበረው ሰዓት ሄርሜላ የገዛችለት ሰዓት መተት አለበት። እሱ ሲወልቅ ወደ ራሱ ተመለሰ እና አሁን እሱ ሰዓት መልሶ ስለታሰረለት ነው ሄርሜ ጋራ የሆነው እያሉ ዞር ዞር ስል አየሁኝ ማለት ነው። እና ታዲያ ሰዓቱ ቢደረግበት ኖሮ እስካሁን ወልቆ ቆይቷል አይደል እንዴ? እስካሁን እኮ ወልቆ ቆይቷል ከሱ። ስለዚህ ከሱ ወልቆ ቆይተዋል። በዛ ላይ ደግሞ ብዙ ከቆየ የማይሰራበት አጋጣሚ ያለ። ምክንያቱም የሰይጣን ስራ ስለሆነ ለጊዜው ነው፣ ለ3 ቀን ለምናምን ነው የሚባለው አባቶች የሚሉት። ከዛ በኋላ ይረክሳል ይባላል ማለት ነው። ስለዚህ አሁን እሱ ጋር ብዙ ቆይቶ እንደገና አውልቆት ከቆየ እንግዲህ ወይ ወር ምናምን እንደዛ ሊሆን ይችላል አይደል? ታዲያ በዚህ ጊዜ ውስጥ ለምን አይረክስም ብላችሁ ታሰባላችሁ ወይ? ይረክሳል እንደ ቢሆን እንኳ ማለት ነው። እኔ ግን እርግጠኛ ሆኜ የምነግራችሁ ሄርሚ እንደዚህ በጭራሽ አታደርግም። ሄርሚ እሱን የገዛችው አንድና አንድ በፍቅርና በፍቅር ብቻ ነው። አላያችሁም እንዴ? በባለፈው እሱ ከእሷ ጋር እንደዛ ሆኖ ሄዶ ሳለ ቤት ሂዳ መጀመሪያ ሲጠይቃት ራሱ ስትጠይቀው እሺ በለኝና ፍቅሬን ተቀበለኝ፣ ከዛ እንደ ሚስት ሆኜ ላሳይህ፣ እመነኝ፣ ጌታን ደስተኛ ያደርግሃለሁ ብላ ቃል በገባችው መሰረት እንደ ሚስት ታዛዥና እያየን ነበረ የነበረው ማለት ነው። እና በባለፈው እንግዲህ ሲሄድ ቤቷ እግረን ሄድና ሻወር ግባ እንኳ አላለች። መጀመሪያ እኔ ልጠብ ብላ እግሩን ጎንበስ ብላ ንድሮ አባቶች አጥባ ምን ብላ እሱን ትሬት ለማድረግ በቃ ሁሉን ነገር ተጋፍጣ ያደረጉኝን ያርጉ ብላ ከቤቱ አድራ በበነጋው ይዘው ልትሄድ ስትል ነው እንግዲህ ያው እነሱም ሲነዛነዟት እንግዲህ 1-5 ቀን አብራ ቆይታ ያመጣችው ወደ ሚዲያው ማለት ነው። የሁሉም ጥያቄ ስለሆነ መሰለኝ እንግዲህ ያመጣችው እና ሄርሚዬ ይሄን እንደማታደርግ እኔ 100% እርግጠኛ ነኝ። የሰው ልጅ በመተት የምታስብ አይደለችም። ግን ፍቅሯ መተት ነው ትሉኝ አምናለሁ። ፍቅሯ አንደበቷ በቃ ጣፋጭ ነው። አንደበቷ ጣፋጭ ነው። ዝምታዋ በዛረ ምን ልበላችሁ፣ በቃ እሷ ምንም ትህትናዋ ምንም እኮ የሚነሳ የሚጎድል ነገር የላትም። ከውበት ውበት ሰጥቷታል። ከጸባይ ጸባይ፣ ትህትና በቃ እንደ ሰውኛ ማለት ነው የምታስበው፣ እንደ ሰውኛ በቃ ውስጧ የዋህ የሆነ እንደ ህፃን ልጅ የለም። እንደዚህ አይነት ሴት ናት ማለት ነው። እንደዚች አይነት ሴት ደግሞ ሁሉም ለትዳር የሚፈልጋት ሴት አይነት ነገር ሴት ናት። ማንም የሚያልፋት ሴት አይደለችም ማለት ነው። እና እችኛዋ ግን አሁን ላይ ተመልካች ራሱ በጣም ጠልቷትና በጣም አንገፍግፋቸው ነው ያለችው ብላችሁ ታምናላችሁ? እርስማ ጭራሽ እንደ አነር እኮ ነው በቁሎ ነው የሚያደርጋት። ማርያምን ነው የምላችሁ ሰው እንግዲህ አንድ የልጅ አባት ነው የምትለው ሰው ህይወቱን ሊያጣ እየተዳረሰ በቃ በአስቸጋሪ ሁኔታ ላይ እያለ ለልጄ አባት ለእኔ እንኳ መቼስ እንግዲህ ባል መሆን ባይችልም እንኳን ነገር ልጄ ሲወለድ የታለ ልጄ ብሎ በሚጠይቀኝ ሰዓት ምለዋለሁኝ ማነው አባት ብዬ ነግረዋለሁኝ። ይሄስ ቪዲዮ ነገ ይቀመጣል ሲደርስ ያየዋል እና ጥያቄ ያቀርብብኛል እንኳ ብላ አልፈራችም ማለት ነው። እሷ ራሷ የወሰነችበትንና ውስጧ ያዘዛትን እሱን ጎዳዋለሁ ያደረገችውን ሁሉ ነው እያደረገች ያለችው በቃ
እኔ እንጃ ምን አይነት ሰው እንዳሳደጋት እኔ አላቅም። ሰው እንኳን ራሱ እኮ ተናግሯት የምሰማ እህቱን ታላቅ እህቱን እንግዲህ ማክበር፣ ታላቅ ወንድሙንም ማክበር፣ አብራውን ብትሆንም ባትሆንም ግዴታ ነው አይደለ? ከሄርሚ ለምን አትማሪም አንቺ? አንቺ እኮ ግግም ሆነሽ ተምረሽ እንዳልተማርሽ ሴት ማለት ነው። እስኪ ከሄርሜላ ተማሪ፣ ትዕግስትን፣ ጥበብን እስኪ ከሷ ተማሪ። ይሄው ባሌ እያልሽ አንዴ ስታጮሌው አንዴ ስታጋጩ የነበረ ሰው እሷ አክብራ ንጉስ አርገው ስታይ መለሰሽ ቆጭቶሽ ነው እንደገና መተሽ ህይወት ብጥበጣ ውስጥ የገባሽው ማለት ነው። መጀመሪያ ተማሪ፣ ከዛ በኋላ እንዴት ደግሞ መያዝ እንዳለበት እንዴት ባለማድረግ እንዳለበት ከተማርሽ በኋላ ሌላ የምታገቢውን ሰው ሁለተኛ እንዳትነጠቂ እሱን አስደስቺ ማለት ነው። ያ ማለት ማንናትም ደስታ ጋራ ያው እንደጀመርሽው ጨርሺ። እኔ የምለው ትናንትና ራሱ አብርሃምን ከማግኘትሽ በፊት 300,000 ገባሁኝ በሚል ሰበብ ተለጥፈሽና ተለጣጥፈሽ ከደስታ ጋራ እየየንሽ ነበረ ማለት ነው። የኛ አዛኝ አላየንም። አዘን ተንገበገብሽ እኮ የት ገብቶ ይሆን ምን ሆኖ ይሆን እኔ አላቅም እያልሽ ነበር የነበረው። መቼ ጠዋት አካባቢ ከሰዓት ደግሞ ማታ አካባቢ ከዛኛው ውሽማሽ ጋራ እኔ ነበርሽው። ታዲያ አሁን ምን የሚሉት ነው? ወይስ እሱም መሄድ እኔም እሄዳለሁኝ ከዛ ደስ ብለን እንገናኛለን አይነት ነገር የተጨማለቀ ኑሮ ነው የምትፈልጊው አንቺ? ምንድን ነው? በቃ ልጁን ተይውና የራሱን ኑሮ ይኑርን። እሱም ወደ ራሱ ተመልሶ ህይወቱ እንዲስተካከልና ጤናው እንዲመለስ አንቺም ደስታ ተብዬሽን አግቢና ኑሪ። እንዲሁ ዝም ብለሽ መጫጫን መጨማለቅ ሳይሆን ደህና ሰው ነው፣ የዋህ ይመስላል። አንቺ እንግዲህ ካላጣበቅሽበት ማለት ነው ያንቺን ርህራሄ የሌለሽ አንቺ ሴጣን ቁራጭ እኮ ነሽ ከምር። እና አንቺ ካላጋባሽበት በቀር እንግዲህ ደስታ ጥሩ ልጅ ነው። ልጅሽንም እንዳባት የሚቀበል ይመስለኛል። ምንም አባት ቢኖረውም ያው አባቱ አብሮት እስካልኖረ ድረስ እንግዲህ እየመጣ እያየ እሱ እንዳባት ነው ማለት ነው ደስታ። እና ያ ማለት ደህና አባት ሆኖልሽ ይኖራል። ስለዚህ አንቺ እንግዲህ አልፈልግሽም ካለሽ ወንድ ጋራ የዚህን ያክል ርቀት የሄድሽ ራስሽን ከማርከስ ውድሻለሁ ሞትኩልሽ ለሚልሽ ደስታ ብትኖሪ የተሻለ ነው የምለው። ለምን በቃ ኑሮን ህይወትን በደስታን ብትኖሪው ከሚወድሽ ሰው ጋር ስትኖሪ ነው። እኛ ሴቶች በተፈጥሮ በእርግጥ የሚወደንን ሳይሆን የምንወደውን ነው የምናሳድደው። ለዛም ነው የምንጎዳው። ለዛም ነው ትዳር የማይበረክተው። ተጋቡ ተፋቱ በቃ የምንወደው ላይ ሄደን ግግም እንላለን። በቃ እኛ እንጂ እሱ አይወደንም። መጨረሻ ላይ ትዳር መፍረስ ይመጣል። ያ ከሚሆን ይልቅ እኔ እወድሻለሁ ብሎ ቀለበት ሲያደርግልሽ አልቀበልም ያልሽው ሰው ነው አንቺ እንዲሁ ዝም ብሎ እንደ አብርሃም ስትጨመልቂ እንድኖርሽው እንደዛ ነው የሚወድልሽ። እንደዛ ከማድረግ በስነ ስርዓቱ አክብተሽው ብትኖሪ አብርሃምንም የልጅሽ አባት ነው ሊጎዳ ባትፈቅጂና ወደ ራሱ ተመልሶ እንደ ድሮ ልጁን እየጠየቀ የልጁ አባት ሆኖ ቢኖርልሽ አለኝ ማለት ራሱ ተስፋ ነው። በዛ ላይ ይረዳል። ስለዚህ እንደዛ ብታደርጊ እኔ እንደ እህትነት ስልሽ አሪፍ ነው እልሻለሁ ሩታ። በቃ አይሳካልሽም፣ ያንቺ ማድረግ አልቻልሽም። ኑሮውን እንዲኖር መፍቀድ በቃ ሲደሰት አይንሽ ደግሞ አይልበስ። ደህና ሆኖ ስታዩ በቃ የሆነ ሰይጣንሽ አይምጣ። ተይውና ኑሮሽን ኑሪ፣ እሱም ኑሮውን ይኑር። በመሀል ልጅ አገናኛቸውን ልጃችሁን መጠየቅ ባለበት እየጠየቀ መርዳት ባለበት እየረዳ መኖሩ አሪፍ ነው እላለሁ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ ዶቼ።